አንተ ለምን ክላስ ውስጥ ትስቃለህ? ለምን እንደሳቅ ግጥም ጽፈህ ስጠኝ። አንተ ለምን ክላሱ ዝም ብለህ ተቀመጥክ? 1000 አረፍተ ነገር ተጠቅመህ አስረዳኝ። ጭንቅሎ እንዴት የመማሪያ ክፍላችንን ንጽህና እንጠብቃለን? ያ ወደ ትምህርት ቤት ባለመምጣት ነው። እሺ ለምን ሰዎች 4 አይነት የደም ግሩፕ አላቸው? ያው የወባ ትንኝ ስትነክሰን የተለያየ ፍሌቨር እንዲኖራት ነው። እሺ አሁን ወደ ዛሬው ትምህርት እንሂድ። ዛሬ የምንማረው ስለ ቴምፕሬቸር ነው። እስቲ ሁላችሁም ቴምፕሬቸር በሉ። ቴምፕሬቸር። ሁላችሁም ደብተራችሁን አውጥታችሁ መጻፍ ጀምሩ። አንተ ጭንቅሎ ለምን አትጽፍም? እስክሪብቶ የለኝም ቲቸር። ታዲያ ከሌለ ከተማሪ ተቀብላ አትጽፍም? ከቤ እስቲ አንድ እስክሪብቶ ስጠኝ። 2 እስክሪብቶ አይደል ያለክ? ይቅርታ ጭንቅሎ፣ እስክሪብቶ ለማንም አልሰጥም። ግን 2 እስክሪብቶ ነው ያለ። አንዱን ብትሰጠኝ ምን ችግር አለው? አልሰጥህም ማለት መብቴ ነው። አንተ ጭንቅሎ። አቤት ቲቸር። እኔ እስክመጣ የሚረብሹ ተማሪዎችን ስም ጻፍልኝ። እኔን ነው ቲቸር? አዎ አንተን ነው። አሁን ስምህን እስከነ አባትህ ንገረኝ። ግን እኮ ምንም አልረበሽኩም። ተመልሻለሁ። ጭንቅሎ ማን ማን እንደረበሸ እስቲ ስማቸውን ስጠኝ። እንዴ ከቤ 14 ጊዜ ስትረብሽ ተይዛል። ናውጣ። እንዴ ቲቸር እኔ ምንም አላረኩም። አረ እኔ አልቻልኩትም። አንተ ከሄድክ በኋላ ክፍሉን በአንድ እግር እያቆመ ነበር። አሃ ነው። ናውጣ።